ይህ የራስን የመግዛት ክህሎት የሚለውን የትምህርት ሐሳብ ነው። ለመነሻ የሚሆንን የመጽሐፍ ቅዱስ ክፍል የተጠቀምኩት በዘፍጥረት መጽሐፍ ምዕራፍ 9 ቁጥር 20 እስከ 25 ድረስ ያለውን ቦታ ነው። ይህ ታሪክ እንዲሁ ዝም ብሎ ገጽ ለማብዛት የተቀመጠ ታሪክ ሳይሆን እውነተኛ የሆነ ታሪክ በመንፈስ ቅዱስ አማካኝነት በእግዚአብሔር ባሪያ በሙሴ በኩል እግዚአብሔር አምላክ ለሰው ልጆች ያስተላለፈው መልእክት ነው። ኖህ ገበሬ መሆን ጀመረ። ኖህ ገበሬ መሆን ሲጀምር ወይን ተከለ። ከዛም ደግሞ ከወይን ጠጁ ጠጣና ሰከረ እንደሚል ኖህ በተከለው ተክል ባስፋፋው እርሻ በመሰረተው ስራ አማካኝነት ጠጥቶ እንደሰከረ የእግዚአብሔር ቃል ይነግረናል። ከዚህም ከመጠጡ የተነሳ ራቁቱን እንደሆነ ከራቁትነቱም የተነሳ ልጁ ራቁቱን እንዳየ ከዛም ለወንድሞቹ እንደነገራቸው በዚህ ምክንያት በልጁ ላይ እርግማን እንዳደረገ የእግዚአብሔር ቃል ያስተምረናል። ሰው ራሱን መቆጣጠር ሲያቅተው፣ ሰው ራሱን መግዛት ሲያቅተው ራሱን ብቻ ሳይሆን ለቤተሰቡ፣ ለሀገሩ፣ ለትውልዱ፣ ለልጆቹ የሚተርፍ በሽታን ማስቀመጥ እንደሚጀምር ከዚህ ቃል እንረዳለን። ልክ ኖህ ገበሬ መሆን ሲጀምር ወይን እንደተከለ ልክ እንደዛ ወጣት መሆን ስትጀምር፣ ጎረምሳ መሆን ሲጀምር፣ ወጣ ማለት ስትጀምር፣ ያወቅ ሲመስልህ አንዳንድ ነገሮችን ከተለመደው እንቅስቃሴ ውጪ ማድረግ ስትጀምር አብሮ የሚመጣ ብዙ ነገር አለ። በዚህ ቦታ ኖህ የጠጣው የወይን ጠጅ ያደረገው ነገር ምን እንደሚያደርግና ምን እንደሚናገር እንዳያቅ አደረገው። ሰው ብላችሁ ጻፉ። ሰው መጠጥ ሲያሸንፈው በመጠጡ ቁጥጥር ስር ሲገባ ምን እንደሚያደርግና ለምን እንደሚያደርግ አያውቅም። ሰው በመጠጥ ቁጥጥር ስር ሲገባ ምን እንደሚያደርግና ለምን እንደሚያደርግ በፍጹም ማወቅ አይቻለውም። አንዳች ነገር ሲቆጣጠራችሁ፣ አንዳች ነገር ሲገዛችሁ፣ በገዛችሁ ነገር ምክንያት የምታጡት ገንዘባችሁን፣ ውበታችሁን ኦር ሌላ ነገራችሁን ብቻ ሳይሆን ምን እንደምታደርጉና ምን እንደምትናገሩ እስከማታውቁ ድረስ ልትደርሱ ትችላላችሁ። ራስን የመግዛት ክህሎት የሚለውን ሐሳብ ስንነጋገር በዋነኛነት የምንነሳበት ሐሳብ ልማድ ማለት ምን ማለት ነው የሚለውን ሐሳብ ነው። ልማድ ምን ማለት ነው ብላችሁ እንድትጽፉልኝ ፈልጋለሁ። ልማድ ማለት ምን ማለት ነው? ልማድ ማለት ምን ማለት ነው? ሰው ራሱን ስለመግዛት ማሰብ ከፈለገ የመጀመሪያ ሊያስብ የሚገባው ነገር ቢኖር ስለ ልማድ ነው። ልማድ ማለት ምን ማለት ነው? እያንዳንዱ ሰው ትንሽ ይሁን ትልቅ፣ የተማረ ይሁን ያልተማረ፣ ፓስተር ይሁን ማንም ሰው በልማድ እሽክርክሪት ላይ ይኖራል። ልማድ ማለት ከደመነፍስ ጀምሮ ልታቋርጡት ያልቻላችሁት ተደጋጋሚ ድርጊት ማለት ነው። ልማድ ማለት በደመነፍስ ከምታደርጉት ነገር ጀምሮ ልታቋርጡት ያልቻላችሁት ተደጋጋሚ ድርጊት ማለት ነው። ስለ ልማድ ስናወራ ከፌስቡክ፣ ከቴሌግራም፣ ከፖርኖግራፊ፣ ከማስተርቤሽን፣ ከጫት፣ ከሲጃራ፣ ከሁሉም ጋር በተገናኘ ስለዚህ ነገር እንድትረዱልኝ እፈልጋለሁ። እኔ ልማድ አለብኝ ወይ ብላችሁ ማሰብ ከፈለጋችሁ ልማድ የሚባለው ነገር በደመነፍስ ማለት ኮንሺየስ ሳትሆኑ ሳታውቁ፣ አንዳንዴ ጥፍራችሁን እየበላችሁ እንደሆነ እንኳን ሳታውቁ ጥፍራችሁን ትበላላችሁ። ከንፈራችሁን እንዳዞራችሁ ሳታውቁ እንዳላችሁ ሳታውቁ ትላላችሁ። ይሄኛውን ከንፈራችሁ ላይ ሲደርቅባችሁ ብላችሁ እየላጣችሁት እንኳን እንደሆነ ሳታውቁ እስክትልጡት እስኪደማ ድረስ ልደርሱ ትችላላችሁ። ልማድ ማለት በአጭር አማርኛ በደመነፍስ ከምታደርጉት ነገር ጀምሮ ልታቋርጡት ያልቻላችሁት ተደጋጋሚ ድርጊት ልማድ ይባላል። ልማድ ለሁለት ይከፈላል። ፖዚቲቭ አውንታዊ ልማድና ኔጌቲቭ አሉታዊ ልማድ። ይህ አውንታዊ ልማድ የሚባለው ልማድ ማንበብን፣ መጻፍን፣ ትህትናን እና ሌሎች ገንቢ የሆኑ ድርጊቶችን ጨምሮ በቀላሉ የማይለመድ ሰውንም ወደ እናንተ ለማቅረብ ከባድ የሆነ ድርጊት ማለት ነው። ፖዚቲቭ አውንታዊ ልማድ ብለን የምንጠራው ማንበብ፣ መጻፍ፣ ትህትና፣ ሰው ማገዝ ፖዚቲቭ የሆነ ነገር እንዳለ አስቡና ይህንን ነገር በቀላሉ መልመድ የማትችሉትና ሰውን ወደ እናንተ ለማስጠጋት በዛ ድርጊት አማካኝነት
ከባድ የሆነ ጉዳይ ሲሆን አውንታዊ ልማድ ይባላል። ለምሳሌ ማንበብ መልመድ በጣም ቀላል አይደለም፣ ከባድ ነው። መጻፍ መልመድ፣ መጸለይ መልመድ ኦር ሌላ ነገር ብላችሁ ልታስቡ ትችላላችሁ። ካለመቃም ይውላችሁ፣ ካለመቃም መቃም ይቀላል፣ ካለማጨስ ማጨስ ይቀላል፣ ካለመጠጣት መጠጣት ይቀላል። ይህ አውንታዊ ልማድ ለመልመድ በጣም ከባድ ነው። ለመልመድ በጣም ከባድ ነው። ለማቆም ቀላል ነው። በውጤቱም ደግሞ ሰዎችን ወደ እናንተ ለማስጠጋት በጣም ከባድ ነው። አውንታዊ ልማድ ብዬ ያልኩት ማንበብን፣ መጻፍን፣ ትህትናን እና ሌሎች ገንቢ በቀላሉ የማይለመዱ ከዛም ደግሞ በዚህ ድርጊት ምክንያት ሰዎችን ወደ እናንተ ለማቅረብ ቀላል አይደለም፣ ከባድ ነው። አውንታዊ ልማድ ለመልመድ ከባድ ነው፣ ለማቆም ቀላል ነው። አሉታዊ ልማድ ብዬ ያልኩት ሐሳብ ወይም ብለን የምንለው ሐሳብ በድርጊቱ ምክንያት ክፉ ምልክቶችን ትቶ የሚያልፍ ከዛም ክፉ ባህሪያትን የሚፈጥር እና በውጤቱም በቀላሉ ሰዎችን ከእናንተ የሚያርቅ ሲሆን ነው። አሉታዊ ኔጌቲቭ የሆነ ልማድ ምን ማለት ነው ብላችሁ ከጠየቃችሁኝ በድርጊቱ ምክንያት ክፉ ምልክት በእናንተ ላይ የሚተው ሲሆን ድርጊቱ በእናንተ ላይ ክፉ ምልክቶችን ክፉ ጠባሳዎችን ትቶ የሚያልፍ ሲሆን በዛው ድርጊት አማካኝነት ደግሞ መጥፎ ባህሪያትን እንድትፈጥር ያደርጋል። ከዛም በውጤቱ ሰዎችን በቀላሉ ካንተ እንዲርቁ ያደርጋል። ለምሳሌ የምትጠጣ ከሆነ ከንፈርክ እንዲጠቁር፣ ከዛም በከፍተኛ ሱሱ ስትያዝ አይንክ እንዲበላሽ፣ ጥፍር እንዲቆሽሽ፣ ሰክረህ ወድቀ የቱቦ ጫፍ መጥቶ ግንባር ተተርትሮ በፌሮ ተመተ እንደዛ መጥፎ ምልክቶችን በሰውነትክ ላይ ጥሎ የሚያልፍ። አንዳንድ ልጆች በከፍተኛ ዲፕሬሽን ውስጥ ሲገቡ ራሳቸውን ይቆራርጣሉ፣ በምላጭ ራሳቸውን ይቆራርጣሉ፣ በተለያየ ነገር ማለት ነው። ይህ አሉታዊ ልማድ ብለን የምንለው ሐሳብ በሚያሳዝን ሁኔታ በድርጊቱን በሚያደርጉት ሰዎች ላይ ክፉ ምልክቶችን ትቶ ያልፋል። ከዛስ መጥፎ ባህሪያትን ይፈጥራል። መጥፎ ባህሪያትን ይፈጥራል ማለት ተደባዳቢ፣ ተሳዳቢ፣ የሚበሳጭ፣ የሚያማ፣ ሌሎች ሌብነት። አሉታዊ ልማድ ብለን የምንለው በልማዱ ምክንያት በድርጊቱ ምክንያት ክፉ ምልክቶችን ትቶ የሚያልፍ ባህሪያትን፣ መጥፎ ባህሪያትን የሚፈጥር በውጤቱም ሰዎችን በቀላሉ ከናንተ የሚያርቅ ሲሆን አሉታዊ ልማድ ብለን እንለዋለን። ክፉ ባህሪያትን ብለን ስንል ተሳዳቢ፣ ተደባዳቢ፣ ሌብነት እና የመሳሰሉትን ነገሮች በሰው ህይወት ላይ ትቶ ያልፋል። በቀላሉ ሰዎችን ካንተ ያርቃል። ያ ማለት ነው። ያ ማለት ለምሳሌ ትላንትና ያቅፉ ከነበሩ ዛሬ እንዳያቅፉ ይሆናል። ትሸታቸዋለህ፣ ጥርስ ይሸታል፣ አይንክ ይጉረጠረጣል፣ የአይን ከለር ይበላሻል። እሱ ብቻ አይደለም። ለምሳሌ አንዲት ሴት ምን አለችኝ? 3 ልጆች አላት፣ ባሌ ይጠጣል አለች። መጠጣቱ ብቻ አይደለም የሚያሳዝነኝ አለች። ጠጥቶ የሚገባው ከሌሊቱ 9 ሰዓት፣ 10 ሰዓት፣ 8 ሰዓት ሊሆን ይችላል። በጣም በጊዜ ከገባ 7 ሰዓት ነው የሚገባው እና መምጣቱ አይደለም የሚከብደኝ፣ ሲመጣ 9 ጓደኞቹን ይዞ እሱ 10ኛው ነው የሚመጣው። ከ9 ጓደኞቹ ደግሞ ቢያንስ 4 ቮሚት ያደርጋሉ። አሁን እኔ ላብድ ነው፣ ጭንቅላቴ ሊፈነዳ ነው፣ ልጆቼ በሽተኛ ሆኑ። ስለዚህ አሉታዊ ልማድ የሚባለው ድርጊቱን በተደጋጋሚ በማድረግ ምክንያት መጥፎ ምልክት በአንተ ላይ ጥቶ ሲያልፍ ከዛም በውጤቱ ደግሞ መጥፎ ባህሪያትን ሲፈጥር ከዛም ደግሞ በቀላሉ ሰዎችን ካንተ ሲያርቅ ማለት ነው። በምታረገው ነገር ምክንያት ሰዎች ካንተ እየራቁ እየሸሹ እምነት እያጣ መምጣት ትጀምራለህ። ሰው አንተን ለመላክ ዕቃ ይፈራል። ገንዘብ ባደራ ማስቀመጥ አንተን ይፈራል። ካንተ ጋር መፍጠር ይጀምራል፣ መሸሽ ይጀምራል። ከሁሉ በላይ በከፍተኛ አሉታዊ ልማድ ውስጥ ያሉ ወጣቶች ወይም ሰዎች ሚስ የሚያረጉትና አሳዛኙ ነገር ብር ሳይሆን አሳዛኙ ነገር ሌላው ጉዳይ ሳይሆን የሚያጡት ትረስት ነው። እምነት እንደማጣት ያለ የሚያሳምምና በጣም የሚያሳፍር አንገት የሚያስደፋ ነገር በምድር ላይ የለም። አንተ ባለፍክበት ቤት ሳታነሳ ዕቃ እንደወሰድክ ትጠረጠራለህ። ሰርቆት ሊሆን ይችላል፣ ሸጦት ሊሆን ይችላል እና ተዛማች የሆኑ ነገሮችን ልትአስተናግድ ትችላለህ። አሉታዊ ልማድ ብለን የምንላቸው እነዚህ ነገሮች ናቸው። ሱስ ማለት ምን ማለት ነው? የአሜሪካን የመድኃኒት ኤጀንሲ ስለ ሱስ ሲናገር እንደዚህ ይላል። ሱስ ማለት
አእምሮን የሚቆጣጠር እስከ ሞት ድረስ የሚያደርስ ግፊት ማለት ነው። ሱስ ማለት አእምሮን የሚቆጣጠርና እስከ ሞት ድረስ የሚያደርስ ግፊት ማለት ነው። በሌላ ዲፊኒሽን ደግሞ ሱስ ማለት it's a kind of process ሁለመናል ለክፉ ልማድ በመስጠት የመታሰር ሂደት ነው ሱስ።